የካራባው ካፕ አሸናፊ ጆሴፍ ፔፕ ጋርዲዮላ ከዋንጫው ጨዋታ በኋላ የሰጡት አስተያየት አነጋጋሪ ሆኗል። ጋርዲዮላ እንዲህ ይላሉ። አርሰናሎቹ ዋንጫውን ካጡ በኋላ ሲበሳጩ ተመልክቻቸዋለሁ። አንድ ነገር ማድረግ ቢቻል ግን እፈቅድላቸዋለሁ። የ9 ነጥብ ልዩነቱን ለእኔ ስጡኝና የካራባው ካፕ ዋንጫውን መውሰድ ይችላሉ የሚል አስተያየታቸውን ሰጥተዋል። ብዙዎችን ያነጋገረም ጉዳይ ሆኗል። ይህ ጉዳይ ጋርዲዮላ ትናንት በአስደናቂ ሁኔታ ሁለተኛው አጋማሽ ላይ ባደረጉት ታክቲካዊ ለውጥ በኒኮ ኦራይሊ ምትሃታዊ እንቅስቃሴ ታግዘው ጨዋታውን ማሸነፋቸው ይታወሳል። እናም እንዲህ ሲሉ ይገልጻሉ። ጨምረው ሲያክሉም እንዲህ ይላሉ። አሰልጣኝ ፔፕ ጋርዲዮላ በሰንደርላንድ በቼልሲና በመሳሰሉ ጨዋታዎች የጣልናቸው ነጥቦች እጅግ በጣም አስቆጭ ነበሩ። ከአንዴም ሁለት ጊዜ አርሰናሎች ድል ሰጥተውን ነበር ልንደርስባቸው። ያንን ማድረግ አልቻልንም። አሁንም የምንችል አይመስለኝም። ነገር ግን እስከ ውድድሩ ፍጻሜ ድረስ ውድድሩ እስካለን ድረስ እንሞክራለን። አንድ ነገር ግን እንዲያደርጉ እፈቅድላቸው ነበረ ቢቻል የካራባው ካፕ ዋንጫውን ሰጥቼ የ9 ነጥብ ልዩነቱን ለእኔ ቢሰጡኝ እመርጣለሁ። የሚቻል አይመስልም። የእንግሊዝ ፕሪሚየር ሊግ የነሱ የአርሰናሎች ይመስላል የሚል አስተያየታቸውን ሰጥተዋል። ተስማማላችሁ? በጋርዲዮላ ሐሳብ የአርሰናል ደጋፊዎች ትፈቅዳላችሁ? የ9 ነጥብ ልዩነቱን ሰጥታችሁ የካራባው ካፕ ዋንጫውን ውሰዱ ትባሉ ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታስ ስፖርት ነው። መልካም ቀን። ዝቅ ለጊዜው ከፍ በጊዜው። ይህ ፎቶ ይህንን ነገር በደንብ ፍንትው አድርጎ ያሳየን ይመስለኛል። ሽንፈትን አክሰፕት ማድረግ፣ ላሸነፈው ክሬዲት መስጠት። ይህ ለእኛ ሀገር እግር ኳስ ራሱ ትልቅ ትምህርት ሰጪ ነው ብዬ ነው ማስበው። ሚኬል አርቴታ ተሸንፎ ላሸነፉት ማንቸስተር ሲቲዎች ሲያጨበጭብ ዛሬ ተመልክተናል። ይሄ አርቴታ ብቻ ሳይሆን ሁሉም የፍጻሜ ጨዋታ ላይ የሚደረግ እጅግ በጣም አስገራሚ ድርጊት ነው። እናም ወደ እኛ ሀገር አምተን ልንማርበት ይገባል። አርቴታ ደግሞ የእንግሊዝ ፕሪሚየር ሊግን ዋንጫ በሚያሳካበት ሰዓት ሌሎች 19 ክለቦች የሚያጨበጭቡለት ይሆናል።